Dear beloved, welcome to Jonathan Brook Prayer Ministry, Amalinda Forest, South Africa. If you're seeking prayer support, please reach out to us through our Telegram servers. Our team is ready to pray with you and offer you guidance. For our English service, we invite you to join us as we lift each other up in prayer. Remember, do not give up. Pray constantly. Thessalonians 5 verse 17. We're here to walk this journey with you, providing support and companionship in prayer. May God bless you abundantly. Warm regards, Jonathan Brook Prayer Ministry Team. እጅግ የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ወደዚህ ጆናታን ብሩክ ፕሬየር ሚኒስትሪ እንኳን በሰላም መጣችሁ እንላችኋለን። በዚህም የጸሎት ሚኒስትሪ የተለያዩ እንቆቅልሾች፣ የተለያዩ ህመሞቻችንን፣ የተለያዩ ጥያቄዎቻችንን፣ የተለያዩ ምስጋናዎቻችንን ሁሉ እየዳሰስን እንዲሁም ደግሞ ለአምላካችን ለእግዚአብሔር እንደሚገባ እያሳወቅን በጸሎትና በምልጃ ወደ ክርስቶስ ወደ አምላካችን የምንቀርብበት የጸሎት ሚኒስትሪ ነው። ስለዚህም ሁላችሁም ወደዚህ ስለመጣችሁ በመጀመሪያ እንኳን ደህና መጣችሁ እያልን ቤቱን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሼር እና ላይክ እያደረጋችሁ ለሌሎች ወንድሞቻችን እህቶቻችን እንዲደርስ የበኩላችሁን ነገር አድርጉ። ወንድሞች እህቶች ሆይ ቴሌግራም ግሩፕ ስላለ በቴሌግራም ግሩፕ ደግሞ የበለጠ በግል እጅ ለእጅም ተያይዘን መጸለይና መበርታት እንድንችል የተለያዩ ጥያቄዎቻችሁንና ጸሎታችሁን አንድ ላይ ደግሞ ተንበርክከን ለጌታችን ለአምላካችን እንድናቀርብ በቴሌግራም ግሩፓችን ላይ እየገባችሁ ቤተሰብ እንድትሆኑ እናሳስባችኋለን። የጌታ ሰላም ከእናንተ ጋር ይሁን። ጆናታን ብሩክ ፕሬየር ሚኒስትሪ God bless you. እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት። ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘለዓለም እኖራለሁ። ወንድሜ ደግሞ ላንተ ላንብብልህ። እግዚአብሔር እረኛ ነው፣ የሚያሳጣህም የለም። በለመለመ መስክ ያሳድርሃል፣ በዕረፍቱ ዘንድ ይመራሃል። ነፍስህን መለሳት፣ ስለ ስሙም በጽድቅ መንገድ መራ። በሞት ጥላ መካከል እንኳን ብትሄድ እርሱ ካንተ ጋር ነውና ክፉን አትፈራም። በትሩና ምርኩዙ እነርሱ ያጽናኑሃል። በፊትህ ገበታን አዘጋጀልህ፣ በጠላቶችም ፊት ለፊት ራስህን በዘይት ቀባ፣ ጽዋህም የተረፈ ነው። ቸርነቱና ምሕረቱ በሕይወትህ ዘመን ሁሉ ይከተሉሃል። በእግዚአብሔር ቤት ለዘለዓለም ትኖራለህ። እህቴ ደግሞ ላንቺ ላንብብልሽ። እግዚአብሔር እረኛሽ ነው፣ የሚያሳጣሽም የለም። በለመለመ መስክ ያሳድርሻል፣ በዕረፍቱ ዘንድ ይመራሻል። ነፍስሽን መለሳት፣ ስለ ስሙም በጽድቅ መንገድ መራሽ። በሞት ጥላ መካከል እንኳን ብትሄጂ እርሱ ካንቺ ጋር ነውና ክፉን አትፈሪም። በትሩና ምርኩዙ እነርሱ ያጽናኑሻል። በፊትሽ ገበታን አዘጋጀልሽ፣ በጠላቶችም ፊት ለፊት ራስሽን በዘይት ቀባሽ፣ ጽዋሽም የተረፈ ነው። ቸርነቱና ምሕረቱ በሕይወትሽ ዘመን ሁሉ ይከተሉሻል። በእግዚአብሔር ቤት ለዘለዓለም ትኖሪያለሽ። እግዚአብሔር አምላኬና መድኃኒቴ ሆይ ስለዚህ ቃል እጅግ አድርጌ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ዛሬ በመዝሙር 23 ወንድሜን እህቴን እኔንም ስለተናገርከን እንደ ቃልህ ደግሞ ስለምትባርከን መንገዳችን ሁሉ አንተ እረኛ ስለምትሆነን በለመለመ መስክም ስለምታሳድረን እናመሰግንሃለን። ስለ ስምህ እግዚአብሔር ሆይ ስለ ጽድቅህ ስትል በኢየሱስ ክርስቶስ ስም በመንገድህ ምራን። አንተ እግዚአብሔር ነህ፣ አንተ ኃያል ነህ፣ አንተ ድንቅ ነህ። በኢየሱስ ክርስቶስ ስም ቸርነትህ ምርኩዝ ይሁንን፣ ጉልበት ይሁንን፣ ያጠንክረን። በኢየሱስ ክርስቶስ ስም በዚህን ሰዓት ይህንን ጸሎት የሚያዳምጡት የልባቸውን መሻት እግዚአብሔር አንተ ፈጽም። ሕመም ከሆነ በኢየሱስ ክርስቶስ ስም ከዚህን ሰዓት ጀምሮ ከላያቸው ላይ የተገፈፈ ይሁን።
እግዚአብሔር ሆይ ፋይናንሻል ብሬክትሩም ከሆነ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ የሚያስፈልጋቸውን ነገር አሟላላቸው። እግዚአብሔር ሆይ የጎደለ ነገር በቤት ውስጥ ቢኖር በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከዚችን ደቂቃ በኋላ እግዚአብሔር አምላኬና መድኃኒቴ በድንገት ሰው ልከ እግዚአብሔር አምላኬና መድኃኒቴ ሆይ የሚያስፈልጋቸውን የፋይናንስ ወይም በጎደለ ቦታ ላይ እንድትሞላላቸው ጸልያለሁ። አባት ሆይ በፊትህ ጸልዬ አላፈርኩም። እግዚአብሔር አምላኬ ሆይ ጠይቄሃል ከሰርኩም። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላኬና መድኃኒቴ ሆይ ቸርነትህና ምሕረትህ በሕይወት ዘመናቸው ሁሉ ይከተላቸው። እግዚአብሔር ሆይ በቤትህም ለዘላለም ይኖሩ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። እባርካቸዋለሁ። የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ይባርካችሁ። የጎደለውን ነገር በቤታችሁ ውስጥ ያለውን በማሟላት ይባርካችሁ። በለመለመ መስክ ያሳድራችሁ። በእረፍት ውኃ ዘንድ ይምራችሁ። በሕይወታችሁ ዘመን ሁሉ የሚያስፈልገውን ነገር ይምላላችሁ። ልጆቻችሁን በጤንነት ይባርካቸው። ልጆቻችሁን ወጥተው በሰላም እንዲገቡ በጌታ በኢየሱስ ክርስቶስ ስም በበረከት፣ በሰላም፣ በጤንነት፣ በኃይል የተባረኩ ይሁኑ። እግዚአብሔርን በማወቅ የተባረኩ ይሁኑ። መንገዱን በማስተዋል የተባረኩ ይሁኑ። እግዚአብሔር በቤታችሁ በረከትን ይምላ። ተባርካችሁ ለበረከቱም ሆኑ። በጌታ በኢየሱስ ክርስቶስ ስም አሜን። መዝሙር 35 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝን ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝን መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይመለሱ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸውም ድጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና። ነፍሴን በከንቱ አበሳጭተዋታልና፣ ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴን ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ችግረኛውን ከሚቀማው እጅ፣ ችግረኛውና ድሃውን ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴን በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደሚደረግ አደረግኩ፣ ለእናቱም እንደሚያለቅስ ራሴን ዝቅ አድርጌ አለቀስኩ አደረግኩ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ይገርፉኝ ዘንድ ተማከሩ፣ እኔ ግን አላወቅኩም። ተሰበሩ አልደነገጡምም። ፈተኑኝ፣ በሳቅም ዘበቱብኝ፣ ጥርሳቸውን በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው፣ ብቸኝነቴንም ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ።
በግፍ የሚጠሉኝን በላዬ ደስ አይበላቸው። በከንቱ የሚጠሉኝ ባይናቸው አይጣቀሱብኝ። እኔ ሰላምን ይነግሩልኛልና በቁጣዬም ሽንገላን ይመክራሉ። አፋቸውን በእኔ ላይ አላቀቁ። እሰይ እሰይ ዓይናቸውን እየው ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አቤቱ በእኔ ላይ አቤቱ ከእኔ አትራቅ። ሃሌሉያ ሃሌሉያ። ቅዱስ እግዚአብሔር ሆይ ኑሮ ከጌታ ከኢየሱስ ጋር በሸለቆም ቢሆን በተራራ እግዚአብሔር አምላኬ ሆይ ነው በፊትህ ጸልያለሁ። ጌታ ሆይ ተነስተውብኛልና በደልን በላይ ላይ አብዝተዋል፣ የሚዋጉኝ በዝተዋል። አቤቱ ለእኔ ስትል ጥሩርና ጋሻህን ያዝ፣ እኔንም ለመርዳት ተነስ። እግዚአብሔር አምላኬ ሆይ ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴንም አባት ሆይ እኔ መድኃኒትሽ ነኝ በላት። ነፍሴን የሚሹ ይፈሩ፣ ጉልበቴን የሚሹ ይፈሩ። ሊያዋርዱኝ የተነሱ ይፈሩ፣ አቅም ሊያሳጡኝ የተነሱ ይጎስቁሉ ይፈሩ። እኔ አምናለሁ፣ እግዚአብሔር አምላኬን ይዤ እነርሱን እበልጣቸዋለሁ። የሰራዊት አምላክ እግዚአብሔር ሆይ በአንተ ተማምኛለሁና አንተንም ተማምኜ እነሱ ወዳዘጋጁት ሸንጎ እገባለሁ። እግዚአብሔር ሆይ ከፍርደ ገምደል ዳኛ ሰውረኝ። እግዚአብሔር ሆይ እውነተኛ ዳኛ በፊቴ ይሁን። እግዚአብሔር ሆይ እነሱ ይተባበሩብኝ ዘንድ፣ እነሱ ይመልሱልኝ ዘንድ፣ እነሱ የሐሰት ምስክር በፊቴ ያቆሙ ዘንድ ተማክረዋል። ከሰዎች፣ ከቤተሰብ፣ ከዘመድ፣ ከወዳጅ ሁሉ ገሸሽ አድርገውታል። በኢየሱስ ክርስቶስ ስም ጸልያለሁ። አንተ ግን ታሸንፋለህ። በነፋስ እንዳለ ትቢያ ይሁኑ፣ አይሳካላቸው። በእኔ ላይ የጎዘጎዙት ጉዝጓዝ ይበተን። የሰራዊት አምላክ እግዚአብሔር ሆይ ነው መልአክህን ላክ፣ አስጨንቃቸው። መንገዳቸው ድጥና ጨለማ ይሁን። እግዚአብሔር ሆይ እኔ ይህንን እነሱ ላይ አላሰብኩም፣ ራሳቸው በእኔ ላይ ተነስተዋልና። እግዚአብሔር ሆይ ሸሸኋቸው፣ ፈራኋቸው፣ ከአጠገባቸው ራቅኩ። ነገር ግን ባለሁበት ሁሉ እየተከተሉ ሊያጠፉኝ ተነስተዋልና እነሱ በከንቱ ይጥፉ፣ ወጥመዳቸው ወደ ራሳቸው ይመለስ። ያዘጋጁልኝ ነገር ዘመድ፣ ወዳጅ፣ ወገን አሳጥተውኛልና እግዚአብሔር ሆይ ነው በዚህን ሰዓት እጸልያለሁ ደጋግሜ ለዚህ ለወንድሜ ለዚህች ለእህቴ እግዚአብሔር አምላኬ ሆይ ይህ ጸሎት በእነሱ ላይ ይሁን። ነፍሱን እግዚአብሔር አንተ ታደጋት፣ ነፍሷን እግዚአብሔር አንተ ታደጋት። ደስ ይበላት፣ በማዳንህም ሐሴት ያድርጉ። ይህንን ጸሎት እግዚአብሔር ሆይ አጥንቶቻቸው ይበርቱ፣ ጉልበትና አቅምን ስጣቸው። ተራራ የሆነባቸው ሁሉ ደልዳላ ሜዳ ይሁን። ዳኛው በኢየሱስ ክርስቶስም ስለ እውነት ይፍረድባቸው፣ ስለ እውነት ይቁምላቸው። በሸንጎ መካከል ስለ እውነት ይቁሙ። አንተ ግርማ ሞገሱ ናቸው። አንተ ኃያል ሆናቸው። አንተ አምላክ ከፍ አድርጋቸው። ሊያዋርዳቸው የተነሳ ራሱ ይዋረድ፣ ዝቅ ሊያደርጋቸው የተነሳ እርሱ ዝቅ ይበል። ቅዱስ አምላኬ እግዚአብሔር ሆይ አንተ ሁሉን ትችላለህ። በዚህ ጸሎት ፊት ለፊት ሆነው እግዚአብሔር ሆይ ይህንን ድምፅ የሚያዳምጡትን ዛሬም ነገም ለዘላለም ከጎናቸው ስለሆንክ በቀሪ ዘመናቸው ስለምትከተላቸው በቀሪ ዘመናቸው የአሸናፊነትን ሕይወት ስለምታለማምዳቸው እኔ ብሩክ ከዚህ ሆኜ አመሰግንሃለሁ። አባቶ ይቻልሃል፣ አማኑኤል ይቻልሃል፣ ቅዱስ እግዚአብሔር ይቻልሃል። መልአክህን ትልክ ዘንድ መልአክህ በዚህን ሰዓት በፊታቸው ይቆም ዘንድ ያበረታታቸውም ዘንድ የእግዚአብሔር መንፈስ ይደግፋቸው ዘንድ እግዚአብሔር ሆይ ስለምታደርግ እባርካለሁ። ጌታዊ ስለ ጸሎቴ እግዚአብሔር ሆይ ይህንን ጸሎት የሚሰማው የድል የብስራት ቀን ስለምታደርግለት ወደ ፍርድ ቤት ቢሄድ እግዚአብሔር ሆይ በዛ እውነተኛ ፍርድን ሰጥተው ማታ ስምህን ጠርቶ እንዲያመሰግንህ ስለምታደርግ አመሰግንሃለሁ።
አባት ሆይ በፊት ጸልዬ ያፈርኩበት ዘመን የለም። በዘመኔ ሁሉ እግዚአብሔር ሆይ በበረሃ በምድረ በዳ አሁንም ባለውበት እግዚአብሔር ሆይ ሁሌ ከኔ ጋር ነህ። እነሆ ይህንን ጸሎት የሚሰማውን ወገኔን አንተ ድረስለት። አንተን ጠርቶ ማናፈረ